በችግሩ ጊዜ 10 ሺህ ብር ተበድሮ ሐሰተኛ የብር ኖት የመለሰው ግለሰብ ተይዞ ክስ ተመሰረተበት። ተጠርጣሪው ወንጀሉን የፈጸመው በአራዳ ክፍለ ከተማ ወረዳ 1 ልዩ ቦታው ናሽናል ሆቴል ተብሎ ከሚጠራው አካባቢ ነው። የግል ተበዳይ አቶ ተስፋዬ አባተ ከተጠርጣሪው ጋር ጓደኛሞች እንደነበሩና ከዚህ ቀደም ለችግሩ ትክክለኛውን የብር ኖት 10 ሺህ ብር ብድር ሰጥቶት የነበረ ሲሆን የተበደረውን ገንዘብ እንዲመልስለት ሲጠይቀው ተጠርጣሪው ሐሰተኛ የብር ኖት እንደመለሰለት ይናገራል። ወደ 5 ሰዓት አካባቢ ደወለልኝና እኔ ስራ ቦታ ከሄድኩ በኋላ ና ዛሬ ብሬን ውሰድ ያለ አካውንቴን ልላክ እንዴት አረ እኔ አካውንቴ የለኝም ባና በካሽ አወጥቻለሁ ስራ ቦታ ነኝ ፒያሳ ና አለ። ወረቀት ነጭ ወረቀት ጠቅልሎ ሰጠኝ። ወረቀቱን ከፈት አድርጌ እንደዚህ የሆነ እንደ ጨለማ ነገር ነው ቦታው። ከፍ ሲያደርገው እጄን ይዞ በቃ ከዝቅ አደረገ። ምንድነው ስለው ሰው እንዳያይ እንደ ቢያይስ የኔ አይደለም እንዴ ሰርቄ ነው እንዴ ሲለው አረ ተው እዚው ስር ቁጠር አለ። እኔ ጭራሽ አልቀበልም ይሄን የኔ በቃ ባንክ እንሂድና ወይም በባንክ ወይም ትራንስፈር አድርግልኝ አልኩት። የራሴ ጉዳይ ሁለተኛ ብር አለኝ ብሬን ብለን እንዳትጨቅጭቅኝ በእኔ ላይ እንዳይደውልኝ ከወሰድክ ውሰድ አለበለዚያ የራሴ ጉዳይ አለ። የአራዳ ክፍለ ከተማ ፖሊስ መምሪያ የወንጀል መርማሪ ሳጅን ፍቃዱ ፍቅሩ እንደገለጹት የግል ተበዳይና ተጠርጣሪው ተያይዘው ወደ ፖሊስ ጣቢያ ከመጡ በኋላ ፖሊስ ብሩን ሐሰተኛ መሆኑን በማጣራት ምርመራ ተጣርቶበት በተጠርጣሪው ላይ ክስ ሊመሰረትበት መቻሉን ተናግረዋል። ወደ አራዳ ክፍለ ከተማ ፖሊስ መምሪያ ሙስና ገቢዎችና ሸማቾች ወንጀል ምርመራ መጣ። ምርመራውንም እኛ ከተቀበልን በኋላ የተያዘውን ገንዘብ በኢትዮጵያ ብሔራዊ ባንክ ወስደን በመናረጋግጥበት ሰዓት ከግለሰቡ ወይም ከተጠርጣሪው እጅ የተያዘው ብዛት 50 ቅጠል የሆነ ባለ 200 ብር ኖት 10 ሺህ ብሩ ሐሰተኛ መሆኑን ብሔራዊ ባንክ አረጋግጦ ምርመራውን አጣርተን በተገቢው በሰውና በሰነድ ማስረጃ ካጣራን በኋላ የአራዳ ምድብ ጽሕፈት ቤት አቃቤ ሕግም ክስ መስርቶ በተጠርጣሪው ላይ ክስ መስርቶ ቀጠሮ ላይ ይገኛል። ህብረተሰቡ በመሰል ወንጀል ሰለባ እንዳይሆን በሚገበያይበትና ገንዘብ በሚለዋወጥበት ወቅት ትክክለኛነቱን ማረጋገጥ እንዳለበት መርማሪው ሳጅን ፍቃዱ ፍቅሩ ገልጸዋል። ገንዘቦቹ ልዩነት አላቸው። ኖርማል ከህጋዊ ገንዘብ ልዩነት አላቸው። መልካቸውም የተለዩ ናቸው። ያኛው ስስ ነው፣ ኮፒ ስለሚደረግም ስስ ነው። ገንዘቦቹ ተከታታይ ቁጥር አላቸው። ምናልባት በሚቀበሉበትም በርካታ ተመሳሳይ ቁጥር በሚኖርበት ሰዓት ህብረተሰቡም ተጠራጥሮ ባንክ በመሄድ ወይም በዚህ ጉዳይ ባለሙያ የሆኑ ግለሰቦችን በማማከር ራሳቸውን ማዳን ይችላሉ። ከዛም ባለፈ ዲጂታል ግብይትን ህብረተሰቡ ባህል ቢያደርገው